ያዘው አቤት አቤት ተብሎ ዋው አቤት አቤት ሸር 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 ያዛለው የፋኖ ግርግር ገዘው ሆዞት ያዝስተን አማራ አንድ እብሎ አንደኛ ነው እርገዘው የአማራ ልጅ ወይ ማማሩ የአማራ ልጅ ወይ ማማሩ ትችላለች። ሸልሟት 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 ሆመደው አንበሳ አሌባውን ይርትስባ አውርዳ እስኪ ያዘው አንዳርገው ሁለት ፈሳሚው ፈሳሚው ማቱን 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 ዋው 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 ሰላም ሰላም ስንት ዓመት ሆነሽ ዱባይ ሚውት ሲናንሽ አመሰግናለሁ ዱባይ ስንት ዓመት ሆነሽ ገና ነኝ አሁን 5 ወር ገና 23 ዓመትሽ ነው የት ነው የተወለድሽው እኔ ወደ ማርቆስ ደብረ ኤልያስ የእስክንድር ነጋ ሀገር እንዴት ታምራለች ተመልከቱ አማራን በዘመናዊ ባርነት ከተውብናል ለዚህ ነው ፋኖ ጃዊሳው ተኩስ የምን አቤት 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 23 ዓመቷ ኦኬ ሉላ ሰላም እንዴት ነው ሞጣዬ አስልኝ ፕሮፌሽንሽ ምንድነው ምንድነው የተማርሽው እኔ እንኳን ትምህርት እስከ 10 ነው የተማርኩት ግን ያው ምንድነው መሰሪያው የቤት እመቤት ነኝ ሞጣዬና ነጋዴ ነኝ በዛው የቤት እመቤት ባላለሽ ነበረኛው ፈረጠጠኝ መሃል ላይ የት ነው የምትኖሪው አዲስ አበባ እንዴት ፈረጠጠ
እንዴ ወንዶቹ ትንሽ ሲጠግቡ ታውቃቸው አይደለ? ፈረጠጠ በቃ ከቤት ወልዷል። አመለጠ። እያፈላለኩት ነው አሁን ያለበትን ቦታ። እስኪ ስለ ዲቮርስ ትንሽ ያጫውችን። በምን ምክንያት ነው ዲቮርስ ያደረገው? እንዴ እኔ በጣም ቆፍጣና ነኝ፣ የቆፍጣና ልጅ ነኝ። ትንሽ ቆፍጣና አልኩበት መሰለኝ። አይመስለኝም። ባክግራውንድ ከኋላ ሳጠናው ነው የምውለው፣ ሞጣ ስከተለው ነው የምውለው በትርፍ ሰዓቴ። ተወጀዋለሽ እንዴ በጣም ቄጤ እስኪንቀጠቀጥ ነው የምወደው። ኃይለኛ ነው በይኝ። በጣም ያው እሱ ከሄደ ጀምሮ ያው ሰላም የለኝም፣ ድምጼም ተዘጋየው። ያንቺስ ከፋ? ቄጤ እስከሚንቀጠቀጥ ነው ያልሽ? ያንቺስ ከፋ በእውነት?